ብስሚላህ ራህማን ራሒም እንግዲህ ዛሬ የምንዋየው ምንድን ነው? ኒሞኒያን በተመለከተ ነው። ኒሞኒያ ማለት ሳምባ ምች የምንለው ነው። ይሄ ማለት ብዙ ጊዜ አንኢንፌክሽን ነው። ያ ኢንፌክሽን ብዙ ጊዜ ሳምባችን ለንጉ አንዱም ሊሆን ይችላል ሁለቱም ውስጡ በፍሉድ እንዲሞላ ያደርገዋል። ያ ፍሉድ ወይ ደግሞ ፈሳሽ ነገር ከተሞላ በኢንፌክሽን ምክንያት የመጣ ነው ይሄ ፍሉድ ወይ ደግሞ እንደ መግል ነገር ሊሆን ይችላል እና ብዙ ጊዜ ሳልን እና ትኩሳትን እንደዚሁም ደግሞ አንዳንዴ ላብ መተንፈስ ማቃት ያመጣል እና እነዚህ ዋና ዋና ሲምፕተሞቹ ናቸው። ይሄ በሚመጣበት ጊዜ ሳምባችን ኢንፌክትድ ሆኗል ማለት ነው። ስለዚህ ብዙ ጊዜ ሐኪም ጋር ቀርበን ልንታከም የሚገባበት መንገድ ነው ያለው። ዋና ዋና ሲምፕተሞቹ ወይ ምልክቶቹ ምንድነው? ዋናው ካፍ ነው። ሳል አለው እና በጣም ደም የሆነ ሙከስ ይኖረዋል። እንደዚህ አክታችን ደም ያለው አክታ ሊመጣ ይችላል። ትኩሳት አለው። እንደገና ደግሞ ስዌቲንግ ላብ ይኖረዋል። ሰውነት ማንቀጥቀጥ ይኖረዋል። መተንፈስ ማቃት፣ በጣም ትንፋሽ የመቆራረጥ ያመጣል። በፍጥነት የመተንፈስ ችግርም ያመጣል። ደረታችን ላይ ደግሞ በጣም ተጭኖ ይዘንና ደረታችን በጣም እንዲከብደን ያደርጋል እና ያ ደግሞ ለመተንፈስ በጣም እንዲከብደን ስለሚያደርግ ሰውነታችን ውስጥ አነስተኛ የሆነ ሙቀትና እንደዚሁም ደግሞ ሰውነታችን ውስጥ አነስተኛ የሆነ ኦክሲጅን እንዲኖር ስለሚያደርግ በከፍተኛ ደረጃ ይጎዳናል ማለት ነው። እነዚህ በሽታ አምጪ ባክቴሪያ እንትኖች ተዋሳቶች ምንድን ናቸው? አንደኛ ባክቴሪያ ነው። ስትሪፕቶኮከስ ኒሞኒያ የምንለው ባክቴሪያ ነው። ሌላ ቫይረስ ሊመጣ ይችላል። እንደ ቫይረስ እንደ ኮቪድ የሚባለው ኒሞኒያ አምጪ ነው ማለት ነው። ስለዚህ አንዳንዴ ደግሞ በአነስተኛ ሁኔታ ደግሞ ፈንገስም ያመጣል እና አምጪ ተዋሲያኖች ብዙ ጊዜ በባክቴሪያ ይመጣል፣ በቫይረስ ይመጣል፣ በኮቪድ ይመጣል እና ብዙ ጊዜ ባክቴሪያው ስትሪፕቶኮከስ ኒሞኒያ የሚባለው ነው። ቫይረሱ ደግሞ ኢንፍሉዌንዛ እና ኮቪድ ናቸው። በጣም ኮመን ባልሆነ መልኩ ደግሞ ብዙ ጊዜ ባልበዛ መልኩ ደግሞ በፈንገስም ሊመጣ ይችላል ማለት ነው። እነዚህ እንግዲህ ሪስክ ፋክተሮቹ ምንድን ናቸው? ከ65 ላይ የሆኑ ሰዎች የመጠቃት እድላቸው በጣም ከፍተኛ ነው። ከ2 ዓመት በታች የሆኑትም ብዙ ጊዜ ኒሞኒያ ይጠቃሉ። ሆስፒታል ውስጥ መተንፈስ ሲያቅታቸው ሆስፒታል ውስጥ የሚተኙ ልጆች ይበዛሉ፣ ከ2 ዓመት በታች በሚሆንበት ጊዜ ማለት ነው። ሌላ ክሮኒክ ኢልነስ ያላቸው ከባድ በሽታ ያለባቸው እንደ አዝማ፣ እንደገና ደግሞ የአተነፋፈስ ችግር ያለባቸው፣ ብሮንካይቲስ የመሳሰሉ የልብ በሽታ ያለባቸው እነዚህ መጠቃት እድላቸው በጣም ከፍተኛ ነው። ሌላ አጫሾች በዚህ በሽታ ተጠቂዎች ናቸው ማለት ነው። በተጨማሪ ደግሞ ኢሚዩን ሲስተማቸው አነስተኛ የሆነ በሽታ የመከላከል አቅማቸው አነስተኛ የሆነ፣ ለዚህ ነው አንዳንድ እጽዋቶች አንዳንድ ጊዜ ስናነሳ በሽታ የመከላከል አቅሙ ያሳድጋል የምንለው ለዚህ ነው። ማሳደግ ካልቻለ እና የበሽታ መከላከል አቅሙ አነስተኛ ከሆነ ለዚህ በሽታ ተጠቂ ይሆናል ማለት ነው እና ትሪትመንቱ ብዙ ጊዜ ኒሞኒያ በሕክምና ይሰጣል። ህክምናው ምንድን ነው? አንቲባዮቲክ በመስጠት እና እረፍት በመስጠት በተለይ ድካም ስላላቸው ብዙ ጊዜ ተኝተው አድሚት ሆነው ነው የሚታከሙት እና በህክምና ደረጃ በዚህ መልኩ ይሰጣል ማለት ነው። ግን ካገገሙ በኋላ ተመልሶ እንዳይመጣ ፕሪቬንሽን አለው። ፕሪቬንሽኑ ብዙ ጊዜ ቫክሲኔሽን በህክምና ደረጃ ይሰጣል። ግን ቤታችን ሆነን ኒሞኒያን ልንከላከለው ይገባል ማለት ነው። በምን? በተለያዩ ቫይታሚን ሲ፣ ቫይታሚን ኤ በሆኑ እጽዋቶች፣ በፍራፍሬዎች ቫይታሚን ሪች የሆኑ ንጥረ ነገሮችን መጠቀም ያስፈልጋል። በተለይ ደግሞ ሱብሃንአላህ ፕሮቲን በጣም አስፈላጊ ነው። ድካም በሚሰማንበት ጊዜ የምናገግመው ሀይ ፕሮቲን የሆኑ እንደ እንቁላል ነገሮችን እና ቀይ ስጋ ነገር በመብላት ምን ሊያደርግ ይችላል? ፕሮቲንን ሪች እንዲሆን በማድረግ እዛ ውስጥ ያለውን ቢውልድ በማድረግ ማገገም ይቻላል ማለት ነው። ከዚህ ጋር ተያይዞ የሚነሳው ነገር ምንድነው? ብዙ ሰዎች ኒሞኒያ ይመጣባቸውና ብዙም ሳያስታውቅ ቀላል ጉንፋን ሆኖ የሚጠፋ አለ። በጣም የሚያሰቃያቸው ሰዎችም አሉ እና ግን ችግሩ ምንድነው? የመዳን እድሉ ይቆያል። 2 ዓመት 3 ዓመት ድረስ ሊቆይ ይችላል የማጋገም ሁኔታው ማለት ነው። አንዳንድ ሰዎች ላይ ግን ምን ይፈጥራል? ጠባሳ ይፈጥራል። ስካር እንለዋለን። ያ ጠባሳ ለረዥም ዓመት ይቆያል። በዚህ የተነሳ ብዙ ሰዎች ጠባሳ እንዳለባቸው የሚያውቁት ለምርመራ ሌላ ሀገር ለመሄድ ሜዲካል ምርመራ በሚያደርጉበት ጊዜ ጠባሳ አለባቸው፣ ስካር አለባቸው የተባሉ ሜዲካሉ ሲወድቁ እናያለን ማለት ነው። እንደዚህ አይነት ችግር በሚፈጠርበት ጊዜ ሁላችንም የተለያዩ እጽዋት አሉ፣ እንደዚሁም ደግሞ የተለያዩ ህክምናዎች፣ ተፈጥሯዊ ህክምናዎች አሉ። በዛ መሰረት መታከም ይችላል ማለት ነው።
በእኛ ሴንተር ላይ እንደዚህ አይነት ችግር ያለባቸው ሰዎች ቢመጡ በተለይ ሜዲካል የሚወድቁ ሰዎች በጠባሳ ሊሆን ይችላል፣ በኩላሊት ህመም ሊሆን ይችላል፣ በኩላሊት ጠጠር፣ በተለያየ ችግር ከሜዲካል የሚወድቁ ሰዎች ግን ጤነኛ ናቸው፣ ግን ውስጡ ጠባሳ ሆኖ ስለሚቀርባቸው ኩላሊትም ምርመራ ሲደረግ ኩላሊት ጠጠር ይገኝባቸዋል፣ ግን ህመሙ ላይኖር ይችላል። እንደዚህ አይነት ችግር በሚኖር ጊዜ እኛ ሴንተር ላይ በመምጣት አንዳንድ ሰዎች ህክምናውን በመውሰድ ሜዲካሉን ያለፉበት ሁኔታ አለ። ኢንሻአላህ እንደዚህ አይነት ችግር ያለባቸው ሰዎች ኮንታክት ታደርጉንና በአላህ እርዳታ ልንረዳችሁ እንችላለን የሚል መልእክት ለማስተላለፍ ነው። ወሰላሙ አለይኩም ወራህመቱላሂ ወበረካቱ።